በህዝብ ግፊት በለውጥ ፈላጊ አመራሮች ወይም በድርጅት ሳቢነት እንዲሁም በፈጣሪ እርዳታ ብልጽግና ተወለደ። ብልጽግናን የምናየው ሁሉም ብሔሮች በሚገባቸው ቁጥር ልክ የሚሳተፉበት ፓርቲ መሆኑን ነው። ከዚህ ቀደም በኢትዮጵያ የምናውቃቸው ፓርቲዎች 90% ኦሮሞ፣ አንድ ወላይታ፣ አንድ ጋምቤላ፣ አንድ ሲዳማ ይዘው ህብረ ብሔራዊ ፓርቲ ነበሩ። ዛሬ ግን የብልጽግና ፓርቲ ሁላችሁም እንደምታውቁት ከሁሉም ብሔር ከሁሉም አካባቢ በቂ የሆነ ውክልና ያለው የስም ኢትዮጵያዊ ፓርቲ ሳይሆን እውነተኛ ኢትዮጵያዊ ፓርቲ ሆኖ ቢግ ቴንት ሆኖ ሁሉን ሰብስቦ ኢትዮጵያን መስሎ ኢትዮጵያን ሊያበለጽግ የመጣ ፓርቲ ስለሆነ ከስካሁኖቹ በእጅጉ የሚለይና በሚያመጣው ውጤት በታሪክ ውስጥ በአሻራ የሚታወስ ይሆናል።